Production. ያላህ ሰላም እዝነቱና በረከቱ በእናንተ ላይ ይሁን። ወደ ተመልካቾቻችን እንሆ ፕሮግራሞቻችን እንደየቀጠሉ ነው። እንግዲህ ዛሬ አዲስ ሐሳብ ወደ እናንተ አቀርብላችኋለሁ። ዛሬ ጋር መለስ ስንልና ከረሱሉ ቤተሰቦች ከረሱሉ ሐያት ጋር የተያዙ ሁለት ሱሐቦች ጋር የተገናኙ ሐሳቦችን ወደ እናንተ አቀርባለሁ። የባልደረቦቻቸው ልጆች ጋር እንሄዳለን። ምናልባት በእስልምና ታሪክ ውስጥ የረሱል ሰለም በጣም ትልቅ ባለውለታ ከሚባሉ ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ እንኳን የሁሉም በር ይዘጋ የሱ በር ሲቀር ብለው ያሉለትን የአቡበከርን የግማሽ ምዕተ ዓመት ጓደኛ የዋሻው ባልደረባ የነበሩትን የአቡበከርን ልጅ እናታችን አይሻንና ምናልባትም ሰዎች ፈርተው ከመካ በሚወጡበት ወይም በስደቱ ሰዓት ቀጥ ብሎ ዑምራ ካደረገ በኋላ ሰዎች ፊት ለፊት ቆሞ ሚስቱን ባል አልባ ማድረግ የፈለገ ወይም ልጆቹን አባት አልባ ማድረግ የፈለገ ይከተለኝ ብሎ ያለውን የዑመርን የሁለቱን ጓደኛሞች ልጆች የዑመር ልጅ ሐፍሳን እናታችን ሐፍሳን ረዲየላሁ አንሁማ ጀሚዓን የነዚህን ታሪክ ባጭሩ ወደ እናንተ አደርሳችኋለሁ። እነዚህ ሁለት እንስቶች በህይወት አጋጣሚ ውስጥ በአንድ ጣራ ስር የመኖር እድል ገጥሟቸው ነበር። የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች ሆነው ማለት ነውና እናታችን ሐፍሳ ከረሱል ሰለላሁ ዐለይሂ ወሰለም በፊት ያገባችው ባል ነበር። የሁለት ስደቶች ባለቤት የሆነ ነበርና እንደዚሁም በድርንም የተሳተፈ ነበር። በበድር ቀን በደረሰበት ጉዳት ከተወሰነ በኋላ ሳያገግም ቀርቶ እንግዲህ ወደ አኸራ ሄዷል። ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም ነው እንግዲህ ቤት የገባችው እናታችን ሐፍሳ። ነገር ግን ልክ ይሄ ሞመንት ሲከሰት አባትየውም ወይም አባቷ ነው ዑመር ረዲየላሁ ዐንሁን በጣም አስጨነቀው የሐፍሳ ጉዳይና ሐፍሳ ቤቷ ውስጥ ሆና አዝና ተክዛ ለቅሷን ሲያይ አልቻለም። አንድ ቀን ወጣና አቡበከር ጋር ሄደ እና አቡበከርን በጣም በቃ ኑሯቸውን ራሱና ያለን ቀለል ያለ ነገር እንደነበራቸው በቀጥታ ሄደና ልጄን አግባልኝ አላቸው ማለት ነውና አቡበከር መልስ አልሰጡም። ዝም ነው ያሉት እና በዝምታው ውስጥ ዑመር በጣም ተከፍተዋል። ምክንያቱም በቃ የብዙ ጓደኛዬ አጋሪ የኔ የምለው ሰው ጠይቄው እንዴት መልስ እንኳን አይሰጠኝም አይነት ስሜት ውስጣቸው ተሰምቷቸው በጣም አዝነው ተመልሰው መጡ። መቀመጥ ግን አልቻሉም። ተመልሰው ሄዱና ዑስማንን ሐፍሳን እንዲያገቡላቸው ጠየቋቸው እና ዑስማን ደግሞ ዑመር በጠየቋቸው ሰዓት ከትንሽ ጊዜ ቀደም ብሎ የነብዩ ልጅ የነበረችው ሩቅያ አልፋ ነበርና ከዛ ሐዘን አልወጡምና አሁን ባለሁበት ሁኔታ ማግባት አልፈልግም ብለው ይመልሷቸዋልና ዑመር በጣም ይናደዳሉ። በጣም ውስጣቸው ስብር ይላል። እዚህ ጋር የልጃቸው ጉዳይ አለ፣ እዚህ ጋር ደግሞ ባልደረቦቼ ያሏቸው ጓደኞቼ ያሏቸው የመለሱላቸው ነገር በጣም ያሳዝናቸውና ረሱል ሰለላሁ ዐለይሂ ወሰለም ዘንድ በቃ እንደው ያረጓቸውን ሊነግሯቸው ረሱል ሰለላሁ ዐለይሂ ወሰለም ዘንድ ሄዳሉ። ረሱል ጋር ሲሄዱ ዑስማንን ያላቸውና አቡበከርም ዝምታውን ሲነግሯቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት ለዑመር ማለት ነው፣ ሐፍሳ ከዑስማን የተሻለ ሰው ታገባለች፣ ዑስማንም ከሐፍሳ የተሻለ ሰው ያገባል ይሉታልና በጣም ይደሰታሉ። ዑመር ጭራሽ አላሰቡትም ሐፍሳ ረሱል ሰለላሁ ዐለይሂ ወሰለም ታገባለች ብለው ጭራሽ አላሰቡምና ሐፍሳ ረሱልን አገባች ከዑስማን የተሻለ ሰው። ዑስማን ደግሞ ከሐፍሳ የተሻለ ሰው አገባ። የረሱል ሰለላሁ ዐለይሂ ወሰለም ሁለተኛ ልጃቸው ያላገባች ልጅ ነበራቻቸው ኡሙ ኩልሱም የምትባልና እሷን ዳሩለት ማለት ነውና በዚህ ህይወታቸው ውስጥ ሐፍሳና አይሻ የአቡበከር ልጅ ደግሞ አይሻ አለችና ሁለቱ በጣም ጠንከር ያለ ግንኙነት ነበራቸው። በእድሜ የሚቀራረባሉና
እናታችን አይሻ ብዙ ታሪኮቿን ታወራለናለችና ከለታት አንድ ቀን ትላለች ረሱል ሰለላሁ ዐለይሂ ወሰለም እንደተለመደው ለጉዞ ሲወጡ ለሚስቶቻቸው እጣ ያወጡ ነበርና ከእጣው መሃል እኔና ሐፍሳ ይደርሰናል ትላለች እናታችን አይሻና ለሁለቱ እጣ ደርሷቸው ወደ ጉዞ ይወጣሉ ከነብዩ ሰለላሁ ዐለይሂ ወሰለም ጋርና እናታችን ሐፍሳ በጣም ስማርት ነበረች ከዛ የሆነ ያህል ጉዞ ከተጓዙ በኋላ በሚቀጥለው ቀን እናታችን አይሻን ትመጣና በኔ ግመል መጓዝ አትፈልጊም ትላታለች ማታ ላይ በኔ ግመል ሆነሽ እኔ ያላየሁትን ነገር እኔ አንቺም ያላየሽውን ታያለሽ እኔም አንቺ ያላየሽውን ነገር አያለው ትላታለችና እናታችን አይሻ ጉዳዩን ቀለል አድርጋ ችግር የለውም ብላ ተስማማለች ማለት ነው በሚቀጥለው ቀን በጉዟቸው ይሄዱ ግመል ተቀያይረዋል እንግዲህና ሐፍሳ ያስተዋለችው ነገር ነበር እናታችን አይሻ ቦታው ላይ ስለነበረች ያላስተዋለችው ማለት ነው በዛ ቀን ደግሞ ረሱል ሰለላሁ ዐለይሂ ወሰለም ከጉዞ ከሚሄደው ቅፍለት መለስ ይሉና የአንዳቸውን ግመል በተለይ የአይሻን ግመል ልጓሙን ያዝ ያደርጉና እያጫወቷት ነበር የሚሄዱትና ግመል ተቀያይረው የለም አሁን ያለችው እናታችን ሐፍሳ ነች የአይሻ ሐውደጅ ውስጥ ማለት ነው ሐውደጅ የሚባል ነገር ውስጥ ይቀመጣሉ ይመከለያ ያለው ወደ ውስጥ የማያሳይ ሆነ ግመል ላይ የሚጫን ነገር ነውና እዛ ላይ ተጭነው ነው የሚሄዱት ከዛ እንደተለመደው ነብዩ ሰለላሁ ዐለይሂ ወሰለም ገንጠል ብለው ይመጡና የግመሉን ልጓም ይዘው እያጫወቷት ይሄዳሉ እሳቸው አይሻን እያጫወቱ ነው ውስጥ ያለችው ግን ሐፍሳ ነች አይሻ ይሄንን ከርቀት ሆና ታስተውላለች በጣም ትናደዳለችና በቃ አልቻለችም ማለት ነውና በጉዟ እየሄደች ይያለ ልክ እንትኑን ስንጨርስ ስላለች ጉዞውን ስንጨርስ እግሬን ወስጄ ሳር ውስጥ ከተትኩትና ራሴን መርገም ጀመርኩ ምን አለ ጊንጥ በነደፈኝ ምን አለ እባብ በነደፈኝ ይያልኩኝ ማለት ነውና በቃ ገብቷታል የቅናት ልኳ እናታችን ሐፍሳን መናገር አትችልም ተስማምታለች ረሱሉን ምንም ማለት አትችልም ምንም ማለት አልችልም ትላለች እሷም ዘገባዋ ላይና ምን ያህል በቃ ንድድ ያለች እንደምትሆን ማለት ነውና በጣም ይሄ በቤተሰባዊ ህይወታቸው ጋር ሰውኛ የሚባለው ህይወት በደንብ ይኖር ነበር ረሱል ሰለላሁ ዐለይሂ ወሰለም ቤት ላይና እንደ ሰው በቃ እንደ ሰው ይሄ የነብይነት ሐያቱ ሪሳላ ወህዩ እንዳለ ሆኖ እንደ ሰው ግን በሚስቶቻቸው መካከል የነበረው ቅናት እኛ ጋር ምንነካካው መነካካት የተለያየ ቦታ ላይ ኮና ያለን እናታችን አይሻ በተለይ በጣም በቃ ከዛም በፊት ሌላ ትዳር አልነበራትም ረሱል ሰለላሁ ዐለይሂ ወሰለም ነው ለመጀመሪያ ጊዜ ያገባችው ልጅ ነችና በጣም ነው የምትቀነው አይሻ በቃ አትደራደርም በዚህ ጉዳይ ላይና እናታችን ሐፍሳ ደግሞ በጣም ስማርት ነች እዩት እዚህ ጋር እንዴት ጉዳዩን ማኔጅ እንዳደረገችውና እናታችን ሐፍሳ የምትፈልገው ነገር አለ እሷም ያንን ነገር እኮ ፈልጋው ነው አይደል ፈልጋ ነው ቀንታ ነው እሷ አይሻን ሲያጫውቷትና ግን የምትፈልገው ነገር እንዴት አድርጋ እንዳሳካችሁ ይዋት በጣም በተረጋጋ ልክ የምትፈልገው ነገር አማርጣ አስፈቅዳት ነው የምትፈልገው ነገር የተቀበለቻት እናታችን ሐፍሳ ማን ነው እናታችን አይሻ ግን ንዴቷን ኮንትሮል ማድረግ አቅቷት እግሯን እባብ ሊነድፋት የሚችልበት ሳር ውስጥ እዛ በረሃ ላይ አስቡት ሳር ውስጥ ከታ ነው ራሷን ስትረገም የነበረውና ይሄ ከቅናት ጋር የተያዙ ጉዳዮቻችንን እንዴት ነው መንፈታቸው እንዴት ነው ማኔጅ የምናደርጋቸው ቆም ብለን አስበን እንዴት ጉዳዮችን በተረጋጋ መንፈስ ወደ ራሳችን ማድረግ እንደምንችል ያው ኢፍትሃዊ ሆኖ ይልኩ አይደለም ፍትሃዊነት ይፈልጋል እዚህ ጋር ግን እንደው በሰውኛው ሐያት ጉዳዮችን ለማሳካት መናደድ ራሳችንን መጉዳትና ሌላ ነገር ውስጥ መግባት አያስፈልግም በመንችለው አቅም ሶልቭ ማድረግ የምንችልባቸው መንገዶች መጠቀም እንችላለን በተለይ ከዚህ ቅናት ጋር ተያይዞ ያው እንደሚታወቀው ረሱል ሰለላሁ ዐለይሂ ወሰለም ሐያት ላይ እንደምናየው ይሄ ከአንድ በላይ ያለበት ቤት ሁለተኛ ሚስት ሶስተኛ ሚስት አራተኛ ሚስት ያለበት ቤት ጋር ጉዳዩ በጣም ይከራልና ለፍጡር እንጠራለን ይሁን ፕሮግራሞች ይኖራሉ እንጠራለን በተለይ አሁን ላይ ረመዳን ከመሆኑ ጋር ተያይዞ ለፍጡር ምንጠራበት ሁኔታ ወይም ደግሞ ምንጠራበት ሁኔታ ይኖራልና በሁለቱም መንገድ ከተሰራው ሾርባ ጀምሮ ማለት ነው እንትናኛው ጋኮ አንደኛው ሁለተኛው ጋኮ ምናልባት ሾርባ የተሰራው በስጋ ነው
ከሚለው ሐሳብ ጀምሮ ማለት ነው እስከ ቀረበበት ማቅረቢያ እስከ ተለጠፈበት ሱፍራ እስከ ቤቱ ቀለም ድረስ በጣም ጀጅ የምናደርግበትና አይቶ ተደስቶ ማሻአላህ ብሎ ማለፍ ጥሩ ነገር ነው ምንም ችግር የለውም ከዛ ባለፈ ደግሞ ቅናት ውስጥ ገብቶ የቅናቱም ደረጃ ከፍ ሲል ሂስድ ውስጥ ሊከተን ወይም ደግሞ ምቀኝነት ውስጥ ሊከተን በሚችል ደረጃ ቤቶቻችንን እየረባበሸብን ይገኛል ብዙ ጊዜ ማለት ነውና ከዛ አንፃር እንደው ቺን ረመዳን ወደ ራሳችን ተመልሰን ይሄ የምንፈራቸው ከራሳችን ምን ደብቃቸው ሐሳቦች አሉን እኮ አላህ ጋር ብቻ አላህ የሚያይብን ሐሳቦች ማለት ነው እሱን በተቻለ መጠን እንደው ለማጠብ በጣም ብዙ ስራ ይፈልግብናል ራሳችን ጋር መገማገም ማውራት ደግመን ለራሳችን ማውራት ማንፈልጋቸው ውስጣችን የሚሰሙን በጣም ብዙ ነገሮች አሉና የምንገማገምበት አይነት መንገድ አዘጋጅተን ምናልባት ይሄ ነገር ሀፕን ያደረገው ይሄ ነገር እየተከሰተ ያለው ሁለተኛ ቤቶች ጋር ወይም ደግሞ ሁለት ሚስት ያላቸው ሁለት ቤት ወይም ሶስት ቤት አራት ቤት ጋር ብቻ ላይሆን ይችላልና ምናልባት ጎረቤቶቻችን እህቶቻችን ዘመዶቻችን ጋር ጓደኞቻችንን ቤት ሄደን በመናያቸው ነገሮች ለምን ያ ነገር እኔ ቤት አልመጣም በሚልክ ሰላማችንን ማጣት የለብንም በአጠቃላይ ደግሞ እንደው ሰው አላህ የሰጠውን ነገር ደስተኛ ሆነን ለሱ ባርከንለት አላህ በረካ እንዲያደርግለት ተመኝተን ማለፍ ነው የሚኖርብንና ምናልባት የዛሬ የረመዳን ጥቅልም ከዚህ ሐሳብ ጋር የተያያዘ ይሆንና እችን ትንሽ የቅናት ስሜታችንንም በረድ እንዲያደርግልን አላህ ጋር ምንማጸናትን አጭር ዱዓ ወደናንተ ማደርሳችሁ ይሆናል እንግዲህ ዛሬ ዱዓ የሚሆነው ካነሳውት ሐሳብ ጋር የተያያዘ ይሆንና ቅናታችንን በምንችለው መጠን አላህ ጋር ተለማምነን ይሄንን ዱዓ አድርገን በረድ እንዲያደርግልን የምናደርገው ዱዓ ነው اللهم بارك لهم فيما رزقتهم واغفر لهم وارحمهم اللهم بارك لهم فيما رزقتهم واغفر لهم وارحمهم ጌታችን ሆይ የሰጣቸውን በረካ አድርግላቸው ማራቸው እዘንላቸው የሚለውን ዱዓ ምናደርግ ይሆናል ማለት ነው የሆነ ነገር ስናይ ልክ ማሻአላህ ብለን እንደምናልፈው ሁሉ የምናያቸው ነገሮች ሲያስቀኑን የሆነ እኛ የምንፈልገው ነገር ሆኖ የሆነ ቅናት ስሜት ውስጥ ሲከቱን ይሄንን ዱዓ አድርገን እንግዲህ አላህ ጋር መለማመንና ከቅናትም ያለፈ ሂስድ ውስጥ እንዳይከተን ልንጠነቀቅ ይገባል ነው ያላህ ሰላም በእናንተ ላይ